ቤተ መቅደስን ከምድር በጸሎታቸው 3 ክንድ ከፍ ከፍ ያደረጉ አናብስት እንደ ታማኝ አገልጋይ የሚታዘዙላቸው በባህር ውስጥ መጽሐፍቶቻቸው ሳይበሰብሱ የእሳት መብራታቸው ሳይጠፋ የተሻገሩ ኢትዮጵያዊ መናኝ እንደ ሙሴ ባህርን ለሁለት የከፈሉ ውድ የኤልማር ሚዲያ ተከታታዮች ዛሬ ይዤላችሁ የቀረብኩት የአባታችን የአባ ሳሙኤል ዘዋልድባን ታሪክ ነው። እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሰላም የኤልማር ሚዲያ ተከታታዮች፣ ሄርሞን ነኝ። እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በ13ኛው መቶ ክፍለ ዘመን በ1295 ዓመተ ምህረት በምድረ አክሱም የቀድሞ ስሙ አባ ሳሙኤል ዘዋሊ ከዚያም አባ ሳሙኤል ዘዋልድባ የተባሉ ቅዱስና ጻድቅ መናኝ ተወለዱ። የአባታችን ሳሙኤል ዘዋልድባ አባታቸው እስጢፋኖስ ሲባሉ እናታቸው ደግሞ አመተ ማርያም ይባላሉ። የዘር ሐረጋቸውም ከካህናት ወገን ሲሆን በዘመድ የከበሩ ደጋጎች ናቸው። አባታችንም ገና በልጅነታቸው ሚስጥራተ ሃይማኖትንና የቤተ ክርስቲያናትን መጻሕፍት ተማሩ። አባ ሳሙኤል ዘዋልድባ ትምህርታቸውን ሲፈጽሙ ወላጆቻቸው ካረፉባቸው በኋላ ወደ ደብረ መንኩን ገዳም ገብተው የምንኩስና ልብሳቸውን ለብሰው በጾምና በጸሎት መጋደል ጀመሩ። ደብረ መንኩል ገዳም የታላቁ 7ቱን ከዋክብት የተሰጣቸው አቡነ መድኃኒነ እግዚእ ገዳም ነው። 7ቱ ኮከቦችም አባ ሳሙኤል ዘዋልድባ፣ አቡነ ያሲ ዘመንደባ፣ ሳሙኤል ዘጣሬጣና ሳሙኤል ዘቆይደና፣ ያፍቅረነ እግዚኦና ዘጉጉቤን ናቸው። አባ ሳሙኤል ዘዋልድባ ከ6ቱ ባልንጀሮቹ ጋር በደብረ መንኩል ገዳም ተጋድሏቸውን አሃዱ ብለው ጀመሩ። አባታችን አባ ሳሙኤል ምግባቸው የሻገተ ጎመን፣ አሰር፣ ቅጠልና ኩዚ የተባለች የምትመር ሳር ነበር። አባታችንም ለ50 ዓመታት እንጨት እየሰበሩ ውሃ እየቀዱ እህል እየፈጩ በፍጹም ልባቸው መነኮሳትን ይታዘዙ ነበር። አበምኔቱም 7ቱን አበው ጠርተው ምንኩስና ይገባችኋል ሲሉ አክብረው ወደ ምንኩስና አሸጋገሯቸው። በዚያች ቀንም ከሰማይ ብርሃን ወጥቶ በመታየቱ ምክንያት 7ቱን ቅዱሳን ከዋክብት ብርሃን ተባሉ። ከዚህ በኋላም አባታችን አባ ሳሙኤል ዘዋልድባ ዘመዶቻቸው እየመጡ ቢያስቸግሯቸው ወደ ሌላ በረሃ ሄደው ለ40 ቀንና 40 ሌሊት ምንም ሳይቀምሱ ኖሩ። ከዚህ በኋላም አባ ሳሙኤል ወደ ዋልድባ ሲሄዱ ሌሎቹ መነኮሳትም መንፈስ ቅዱስ ወደ መራቸው ሄደዋል። አባ ያሳይ ዘመንደባ፣ ያፍቅረነ እግዚእ እና ዘጉጉቤ ወደ ጣና ሄደዋል። ዋልድባ በ5ኛው መቶ ክፍለ ዘመን በጌታ ፈቃድ የተመሰረተ ቢሆንም 860 መስራች ቅዱሳንም በመሰወራቸው ምክንያት ገዳሙ እንደጠፋ ይቆጠር ነበርና አቡነ ሳሙኤል እንደገና ቀንተውታል። ቀጥሎም ኑሯቸውን ከግሩማን አራዊት ጋር አድርገው አንበሶችና ነብሮችን እንደ ሰው እየታዘዙላቸው ኖሩ። እንዲሁም ለወንጌል አገልግሎት በሚጓዙበት ወቅት በአንዱ አንበሳ ጀርባ ላይ ተጭነው በአንዱ ደግሞ መጽሐፍቶቻቸውን አስረው ይጓዙ ነበር። አንድ ቀንም መድኃኒታችን ኢየሱስ ክርስቶስ ወደ እርሳቸው መጥቶ ባረካቸው። አካላቸውንም በቅዱስ ምራቁ አትቦ ቀባቸው። ከዚህ በኋላም ኃይለ መንፈስ ቅዱስን ተሞሉ። አባታችንም የክርስቶስን ሕማም እያሰቡ እልፍ ይሰግዱ፣ ጀርባቸውንም ይገርፉ ነበር። እግራቸውንም በሰንሰለት አስረው ይጋደሉ ነበር። በዚህ ግብራቸውም አጋንንትን አሳፍረው ፈጣሪያችንን ደስ አሰኙ። አባታችን አቡነ ሳሙኤል ከድንግል ማርያም ጋር ልዩ ፍቅር ነበራቸው። ዘወትርም ውዳሴዋንና ቅዳሴዋን በተመስጦ ያደርሱ ነበር። ፈጽመውም ሲያመሰግኑ ሳለ ከመሬት ክንድ ከፍ ብለው ይንሳፈፉ ነበር። እመቤታችን ቅድስት ድንግል ማርያምም ስለ ፍቅራቸው ነጭ ዕንቁን ሰጠቻቸው። ሰማያዊ ህብስትንም መገበቻቸው። ንጹህ ዕጣንንም አበርክታላቸው ለ12 ዓመታት ከሰማይ ካህናት ጋር ሆነው አጠኑ። እነሆም ድንግል ማርያም እንዳንተ ውዳሴንና ቅዳሴን በፍቅር የሚያደርግልኝን አማልድልሃለሁ አለቻቸው።
እነሆም በጎዳና ላይ ታላቁ ተከዜ ውሃ ሞልቶ አገኙት። መጽሐፍትና የእሳት መብራት ይዘው ነበር። ጸሎትም አድርገው ወደ ውሃ ውስጥ ገቡ። ውሃውም አሰመጣቸው። በእግዚአብሔር ኃይልም ተሻገሩ። መጽሐፉ ሳይበሰብስ እሳቱም ሳይጠፋ አገኙት። ከዕለታት በአንድ ቀን አባታችን ከቤተ ክርስቲያን አስቀድሰው ሲወጡ ሥጋ ወደሙ የተቀበለ ሰው ሲያስመልስ አዩት። አባታችንም ለቅዱስ ቁርባኑ ክብር ሲሉ የዛን ሰው ትውከቱን ከነ አፈሩ ዝቀው ጠጡት። በዚያም ጊዜ ከሰማይ ሳሙኤል ሳሙኤል የሚል ድምፅ ሰሙና ወደ ላይ ቀና ብለው ቢያዩ 7ቱ ሰማያት ተከፍተው አዩ። ጌታችንም ወዳጄ ሳሙኤል ሆይ ከሰው ፊት እንዳስከበርከኝ እኔም በአባቴ ፊት አስከብረሃለሁ አላቸው። ሰኔ 21 የእመቤታችን የዕረፍት በዓል ቀን አባታችን በጸሎት ሳሉ ጌታችን ተገልጾላቸው ወዳጄ ሳሙኤል ሆይ ሰላምታ ይገባሃል፣ የእመቤታችን በዓል ነውና ገብተህ ቀድስልኝ አላቸው። እኔ ኃጢአተኛ ነኝ፣ ለመቀደስ አልበቃሁም አላቸው። ጌታችንም ስለዚህ ትህትናህ ነው አስቀድስልኝ ማለቴ ቢላቸው አባታችንም ወዲያው ቡራኬውን ተቀብለው ወደ ቅዳሴው ገቡ። ሥርዓተ ቅዳሴውንም አድርገው ከፍሬ ቅዳሴው ሲደርሱ ጎሳ ልብየ ቃለ ሰናየ የሚለውን 3 ጊዜ ካሉ በኋላ የሚቀድሱበት ቤተ መቅደስ 3 ክንድ ወደ ሰማይ በአየር ላይ ከፍ አለ። እተው በሰላም እስከሚባል ድረስም ቆየ። አባታችን ወንጌልን ለማስፋፋት ብዙ ቦታዎችን ዞረዋል። በምድር ውስጥም ጉድጓድ እየቆፈሩ ውስጥ ለውስጥ ይጓዙ ነበር። ዋልድባ ገዳምንም እንደገና አደራጅተው ብዙ ደቀ መዛሙርትን አፍርተዋል። አባታችንም ብዙ ታላላቅ ተአምራትን ካደረጉ በኋላ ጌታችን ቃል ኪዳን ገብቶላቸዋል። ስምህን የጠራ መታሰቢያህን ያደረገ በጸሎትህ በአማላጅነትህ ያመነ በመካና አጽምህ የታመነ አንተ የገባህበት መንግሥተ ሰማያት ይገባል ብሎ ቃል ኪዳን ገባላቸው። ከዚህም በኋላ አባታችን ታኅሳስ 12 ቀን በ1995 ዓመተ ምህረት ማክሰኞ 9 ሰዓት ላይ በ100 ዕድሜያቸው በዋልድባ ገዳም አርፈዋል። ከዚህ በኋላም ነፍሱን መላእክት በዝማሬ አሳርገውታል። ሥጋውንም መነኮሳት በክብር ቀበሩት። አባታችን ብዙ ታላላቅ ተአምራትን አድርገዋል። ከነዚህም መካከል ቤተ መቅደስን በአየር ላይ ማንሳፈፋቸው፣ አራዊትም ይታዘዟቸውና ይገዙላቸው እንደነበር፣ ከሰማያውያን ካህናት ጋር በሰማይ ዕጣንን ያጥኑ እንደነበር፣ ባህርን እንደ ሙሴ ለሁለት እንደከፈሉ እናም በባህር ውስጥ የያዙት የእሳት መብራት ሳይጠፋ የብራና መጽሐፍቶቻቸው ሳይበሰብስ መውጣታቸው፣ ነገር ግን ከሁሉም በላይ ቅዱስ ቁርባን የተቀበለው ሰው ቢያስታውከው አፋፍሰው መጠጣታቸው በእግዚአብሔር ፊት ሞገስን አስገኝቶላቸዋል። የአባታችን የአባ ሳሙኤል ዘዋልድባ ታኅሳስ 12 የዕረፍት ቀናቸው መስከረም 6 ፍልሰተ አጽማቸው ይከበራል። የአባታችን የአባ ሳሙኤል ዘዋልድባ በረከታቸው ይደርብን፣ አሜን። ውድ የኢልማር ሚዲያ ተከታታዮች ሐሳብ አስተያየታችሁን በኮሜንት አስቀምጡልን። ከወደዳችሁት ላይክ አድርጉ፣ ለሌሎች ሰዎችም እንዲደርሳቸው ሼር አድርጉ። ሰብስክራይብ እያደረጋችሁ አበረታቱን። እናመሰግናለን።